አንተ ያማል እንዴ? ልቀቀኝ ወደዛ። አንተ ግን ያችን ቸካ በቃ እንደፎከርከው ስልኳን ተቀበልካ። እናስ አንተ ልጅ ይሄ ነገር ግን ቢቀርብ ይሻላል። በኋላ መዘዙ ለኔ ነው። አረ እንደዚህ ችኮች ጂ ያውልሽ አዲስ ተከራይ። አረ ይሄ ልጅ ግን የሆነ ቦታ አውቀዋለሁ። ጂ እንዳትዞሪ። አታምሩም? አረ ቢኒች እኮ ያከራይ ልጅ ነች። ትቅርብህ። አይደለም ያከራይ ልጅ ለምን ያጎት ልጅ አትሆን? አረ አንተ ቢኒያም ቆንጆ ቆንጆ ልጆች ለምን ከኛ ጋር ተቀመጡ? አንተ ያማል እንዴ? ልቀቀኝ ወደዛ። ጓደኛሽ ግን እንዴት ነው የሚያረጋት? እንዴት አደረጋት? እራሷን እንደ ሜርኩሪ ነው እንደ የምታየው። አዎ አሁን ልቀቀኝ በእናት። ለማንኛውም ለጓደኛሽ ንገሪያት ላይቀርልሽ። እሺ አሁን ምን ሆንክ? ኧረ እቺ ጥጋቧ አላወቀችኝም። ኧረ በእናትህ በስንት መከራ ያገኘሁትን ቤት እንዳታስበረኝ። እኔ ምን አገባኝ? አንተም ውጭ ታድራታለህ፣ እኔም እሷን አገኛታለሁ። ሰውዬ እኔ በአንተ ምክንያት በአመት 12 መቀየር አለብኝ እንዴ? እንደውም ያንተ ጓደኛ ትይቅርብኝ።